ጤና ይስጥልን የኢትዮ አውታር ዜናዎች ተጀምረዋል። ዛሬ በሰፊው የምንመለከተው የኢትዮጵያን ፖለቲካና ውትድርና ገጽታ ለግማሽ ክፍለ ዘመን የተቆጣጠሩትን የፊልድ ማርሻል ብርሃኑ ጁላን ተለዋዋጭ ማንነት የህይወት ታሪክ ይሆናል። ከደርግ የጦር አባልነት እስከ ምርኮኝነት፣ ከኢህአዴግ የክፍለ ጦር አዛዥነት እስከ ብልጽግና ፊልድ ማርሻልነት የተጓዙት የኢታማዦር ሹሙ ታሪክ ዛሬም ድረስ በምርኮኝነት መንፈስና በባዕዳን ኃያልነት ትዕዛዝ ውስጥ ስለመኖራቸው በሰፊው እንተነትናለን። አብራችሁን ቆዩ። የሀገሪቱ የጦር አዛዥ ፊልድ ማርሻል ብርሃኑ ጁላ ባቀረቡት በአንድ ንግግር በ1960ዎቹ ትውልድ በብርቱ ሲወረፍ ተደምጠዋል። እሳቸው ኖርኩበት የሚሉትን ዘመን በቅጡ ማስታወስ አቅቷቸው የ60ዎቹን ትውልድ ጽምዶ የሱዳን የግብፅና የኤርትራ ቅንጅት በማለት ፈርጀውታል። ሀገሪቱን ከባህር በር ያስወጣ፣ ኢኮኖሚን ያዳከመና ጠላቶችን በር የከፈተ ማዕት ባንዳ ከውስጥ በመገኘቱ ነው ሲሉ ተናግረዋል። እርስ በእርስ የሚጨፋጨፍ፣ የራሱን መንግስት የሚያፈርስ፣ ኢትዮጵያን ኢኮኖሚካሊ የሚያዳክም፣ ለጠላቶቻችን ምቹ ሁኔታ በር የሚፈጥር ማዕት ባንዳ ከውስጥ ስለተገኘ ነው ባህር በር ያመረረ ግን ተሳክቶላቸዋል። ይሁን እንጂ ፊልድ ማርሻል ራሳቸውን በዛሬው ንግግራቸው የራሱን መንግስት ያፈረሰ እያሉ የሚከሱትን የኢህአዴግ ታጣቂ ጦር በምርኮኝነት መንፈስ ውስጥ ሆነው የቆሙና ያሰለጠኑ መሆናቸውን ታሪካቸው ይመሰክራል። ዛሬ ላይ የቆሙለትን የብልጽግና ወንጌል ለመስበክ ሲሉ የራሳቸውን ያለፈ ታሪክ ሙሉ በሙሉ መካድን መርጠዋል። ከምርኮኝነት ወደ ኮሎኔልነት የብርሃኑ ጁላ ታሪካዊ መታጠፊያ። ወደ ኋላ መለስ ብለን የፊልድ ማርሻል ብርሃኑ ታሪክ ስንፈትሽ በ1960ዎቹ በኤርትራ ሰሜናዊ ክፍል በሻዕብና ማይዶ በተባሉ ቦታዎች ላይ በደርግ ስር የነበሩት ተራ ወታደር ሆነው እናገኛቸዋለን። በ1982 ዓ.ም ግን በራያ ቆቦ ውጊያ ላይ በህወሓት ታጋዮች እጅ ተማርከው ያኔ ማራኪዎቻቸው 1960ዎቹ ትውልድ የነበሩት የህወሓት ታጋዮች ለተማራኪዎች ሶስት አማራጮችን ይሰጡ ነበር። ወደ ትግሉ መቀላቀል፣ ወደ ቤተሰብ መሄድ ወይም ደግሞ ወደ ውጭ ሀገር መጓዝ። ብርሃኑ ጁላ ግን መሳሪያቸውን አዙረው ከደርግ ጋር መዋጋትን መረጡ። በአየር ወለድ ምርቁነታቸው ምክንያት ወደ አጽቢ ተወስደው የህወሓትን ኮማንዶች ማሰልጠን ጀመሩ። ይህም ከድርጅቱ የበላይ መሪዎች ጋር ወዳጅነትን እንዲመሰርቱ መንገድ ከፈተላቸው። በ1987 ዓ.ም አዲሱ መከላከያ ሰራዊት በህግ ሲቋቋም ያኔ የማረካቸውን ታጋዮች ምክትል አድርገው እሳቸው የ22ኛ ክፍለ ጦር የመጀመሪያ አዛዥ በመሆን በኮሎኔል ማዕረግ ተሾሙ። ምርኮኛው አለቃ፣ ማራኪው ደግሞ ምንዝር የሚሆንበት የፖለቲካ ኮታ ተጀመረ። የብቃት ማነስና የባዕድ ጦርነት ውርደት። በ1990ዎቹ የኢትዮ ኤርትራ ጦርነት የጦር ሜዳ ግንቦት 1990 ዓ.ም የኤርትራ ኃያላን ኢትዮጵያን በወረረበት ወቅት የኮሎኔል ብርሃኑ ጁላ 22ኛ ክፍለ ጦር ወደ ሰሜን እንዲንቀሳቀስ ተደረገ። ይሁን እንጂ የያኔው የኢታማዦር ሹም የጄኔራል ጻድቃን ገብረትንሳኤ ወታደራዊ ኮማንዶ ጠንከር ያለ ውሳኔ አስተላለፈ። ብርሃኑ ጁላ አቅም ስለሌለ ደጋግመህ ሻዕቢያዎች ምርኮኛ መሆንን ስለሚያውቁ ውጊያውን በብቃት ለመምራት ትቸገራለህ በሚል የአዛዥነት ቦታቸው ተነጥቆ ምክትል እንዲሆኑ ተደረገ። ቦታቸው ለዮሐንስ ገብረ መስቀል ጆን መንጋጋ ተሰጠ። በውትድርና ዓለም ብቃት የለም መባል ትልቅ ውርደት ቢሆንም ኮሎኔል ብርሃኑ ግን ቦታቸውን ሲነጠቁም ሆነ ሲመለስላቸው ምንም አይነት እንግዳ ስሜት አልታየባቸውም። ከጦርነቱ ማብቂያ በኋላ ግን በወሰዱት የቱል ቆያሃና አድዋላ ውጊያዎች ተሳትፎ ምክንያት የብርጋዴር ጄኔራልነት ማዕረግን አግኝተዋል። ልዩ የሚያደርጋቸው የሀገር ክህደት፣ ሻዕቢያን ጋብዞ ወገንን መውጋት። በኢትዮጵያ ዘመናዊ ውትድርና ታሪክ ውስጥ መከላከያ ሰራዊት 12 የኢታማዦር ሹም መርተዋል። ከሌተናንት ጄኔራል ኢያሱ መንገሻ እስከ ጄኔራል ሳሞራ የኑስ ድረስ ያሉት መኮንኖች ሁሉ የሻዕቢያን ጸረ ኢትዮጵያ ዕቅድ ሲከላከሉና ሀገር ሲያስከብሩ የኖሩ ናቸው። ፊልድ ማርሻል ብርሃኑ ጁላ ከነዚህ 11 ሀገሪቱ የጦር መሪዎች የሚለያቸው አንድ ትልቅና ታሪካዊ ጥቁር ጠባሳ አለ። እሱም ሻዕቢያን በይፋ ጋብዘው የራሳቸውን ህዝብ የወጉ ብቸኛው የኢታማዦር ሹም መሆናቸው ነው። የትግራይ ጦርነት ፍርስራሾችና የተባበሩት መንግስታት ድርጅት አርማ። ኒውዮርክ ታይምስ በምርመራው ዘገባው እንዳጋለጠው ከሰኔ 2012 እስከ ጥቅምት 2013 ዓ.ም ድረስ ጠቅላይ ሚኒስትር አብይ አህመድ እና ብርሃኑ ጁላ ከሻዕቢያ ጋር በመሆን ትግራይን ለመውጋት 14 ጊዜ በሚስጥርና በይፋ መክረዋል። የሻዕቢያን ጦር ጋብዘው በኢትዮጵያ ሀብት ደሞዝ እየከፈሉ ያዘመቱት መሪዎች በዋሽንግተን ፖስት ዘገባ መሰረት ከ1 ሚሊዮን በላይ ህዝብ እንዲያልቅና ከ100 ሺህ በላይ ሴቶች እንዲደፈሩ ምክንያት ሆነዋል። ለዚህም ተግባራቸው ጠቅላይ ሚኒስትር በፓርላማው ቆመው ሻዕቢያን አመሰግነዋለሁ፣ ምክትላቸው አበባው ታደሰም ለኤርትራ ጀነራሎች
ሞታችሁ ሞቴ ነው ሲሉ ተደምጠዋል። የወርቅ ደኑ አሳዛኝ ክስተትና የምርኮኝነት መንፈስ የብርሃኑ ጁላ የሻዕቢያ ታማኝነት ምን ያህል የከረረ እንደነበር ለማሳየት ለመጋቢት 10 ቀን 2013 ዓ.ም በወርቅ ደኑ የተካሄደውን ውጊያ ማስታወስ ይቻላል። በዚህ ከባድ ውጊያ የሻዕቢያና የብልጽግና የጋራ ጦር በከፍተኛ ሁኔታ ተመታ። ውጊያው ሲያልቅ ብርሃኑ ጁላ የላኳት ሄሊኮፕተር ግን ቅድሚያ የሰጠችው ለኢትዮጵያ ወታደሮች አልነበረም። የኤርትራ ሟቾችን፣ ቁስለኞችን ለቅሞ ወደ አስመራ፣ ጎንደርና ባህር ዳር ሆስፒታሎች ለማጓጓዝ ቅድሚያ ተሰጠ። በዚህ ሸለቆ ውስጥ ውድቀት የቀሩት ኢትዮጵያውያን ወታደሮች አስከሬን ግን የአሞራና የዱር አራዊት ሲሳይ እንዲሆኑ ተፈረደባቸው። ይህ ነው እንግዲህ ዛሬ ላይ ቆመው ሌሎችን በባንዳነት የሚከሱት መሪዎች የፈጸሙት እውነተኛ ታሪክ። እድሜያቸው 70 ቢጠጋም የምርኮኝነት መንፈስ ያለቀቃቸው ፊልድ ማርሻል ብርሃኑ ጁላ ትናንት በምርኮኝነት ዘመናቸው የሳሞራንና የጻድቃንን ቃል ያነበነቡ እንደነበር ሁሉ ዛሬም የአብይ አህመድን የብልጽግና ወንጌል ቃላት በማንበብ ላይ ይገኛሉ። ትናንት የገነቡትን እና ያገለገሉትን ስርዓት ዛሬ ቆመው መልሰው የሚያወግዙት እነዚህ መሪዎች ዛሬም በባዕዳን የሻዕቢያ ኮሎኔሎች እየታዘዙ ሀገርን ወደ ከፋ ዝቅጥ እየመሩ መሆናቸው የኢትዮ አውታር ዘገባ ያመለክታል። ለሰዓቱ የነበሩ ዜናዎችን እነዚህን ይመስሉ ነበር። ስለተከታተላችሁን እናመሰግናለን።